የተግባር ሰው የመሆን ጥበብ። ሰላም ለእናንተ ይሁን። ዛሬ አንድ እውነት ልንገራችሁ። ብዙዎቻችን ትልቅ ህልም አለን። ታላቅ ቦታ ላይ መድረስ እንፈልጋለን። ነገር ግን እንደ ሳምራዊ ዩኪ በህልማችን ዓለም ውስጥ ብቻ ተውጠን ቀርተናል። ዩኪ ታላቅ ተዋጊ የመሆን ህልም ነበረው። ነገር ግን ልምምድ ሲመጣ ዛሬ አሞኛል፣ ዛሬ ዝናብ ነው፣ ገና ዝግጁ አይደለሁም በማለት ሰበብ ይደረድር ነበር። ዓመታት አለፉ። ህልሙ እያደገ ሲሄድ ችሎታው ግን እዚያው ባለበት ቀረ። ወዳጆቼ፣ ህልም ያለ ተግባር ባዶ መያዣ ነው። ብዙ ጊዜ ተነሳሽነት ወይም ሞቲቬሽን እስኪመጣ እንጠብቃለን። ነገር ግን ተነሳሽነት ለጉዞ የሚቀሰቅስ ብልጭታ ሳይሆን ጉዞ ከጀመሩ በኋላ የሚመጣ ነበልባል። የጥንት ሳምራዊዎች የሚመሩበት ካይዘን ኖ ሚች ወይም የትናንሽ ማሻሻያዎች መንገድ የሚባል መርህ አላቸው። ተራራ የሚወጣው ጫፉን በትኩረት በመመልከትና በመመኘት ሳይሆን በአንድ ጊዜ አንድ እርምጃ በመራመድ። ዛሬ የምላችሁ ነገር ቢኖር፣ አንደኛ፣ ዝግጁ እስክትሆኑ አትጠብቁ። ፍጹም ዝግጁነት የሚባል ነገር የለም። እሱ የሰነፎች መሸሸጊያ ነው። ሁለተኛ፣ በትንሽ እርምጃ ጀምሩ። አንድ ሥራ በታላቅ ብርታት በአንድ ቀን ለመጨረስ ከመሞከር ይልቅ በየቀኑ በትንሹ መስራት ወደ ብቃቱ ማማ ያደርሳችኋል። ሶስተኛ፣ በስሜታችሁ ሳይሆን በቃላችሁ ተመሩ። ዛሬ ስሜቱ የለኝም የሚለው ስሜት የድክመት መጀመሪያ። እውነተኛ ጥንካሬ ስሜቱ ባይኖረኝም አደርገዋለሁ ብሎ መነሳት። አስተውሉ። ያልተመዘዘ ሰይፍ ዝገት ይበለዋል። ህልማችሁን ዝገት እንዳይበላው ዛሬውኑ፣ አሁን ባላችሁበት ሁኔታ፣ ባላችሁ አቅም የመጀመሪያውን ትንሽ እርምጃ ተራመዱ። ታሪክ የሚቀየረው በማለም ሳይሆን በመተግበር። መልእክቱ እንደተመቻችሁ ተስፋ አድርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናልን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።